ሰላም እንዴት ናችሁ? ይህ የአፋድ መድኃኒት ሚዲያ ክፍል ነው። እንደሚታወቀው ይሄ ሚዲያ ገና ጀማሪ ነው። ገና ሪቮሉሽናሪ ሞመንት ላይ ወይም ደግሞ ኢነርሺያ ላይ ያለ ሚዲያ ነው። አስማቻስ ይህን ሚዲያ ሰብስክራይብ በማድረግ ፎሎ በማድረግ ላይክ እና ዲዩት በማድረግ ከወደዳችሁት ደግሞ ፋቮራይት በማድረግ ትብብራችሁን አብራችሁ ከኛ ጋር ለማድረግ ሞክሩ። ከዚህ በመቀጠል እንግዲህ እንደተለመደው ዘግየት ብለንም ቢሆን ስለ አፋድ አዳዲስ እቅዶችን አዳዲስ ሴራዎችን የምናጋለጥበት ሰዓት ላይ ደርሰናል። አብራችሁን እንድትቆዩ እያልን አፋድን ደግፈው የሚሰሩ ሚዲያዎች በየሚዲያው መንጫጫታቸውን እንደጀመሩ ነው። እንግዲህ እንደነገርናችሁ አሁን አንድ መተማመኛ ያላቸው ሸዋ ብቻ ነው። ሸዋም የሸዋ ጠቅላይ ግዛት እዝ ብቻ ነው። ሌላው ቦታ ላይ አሁን እየፈራረሰ ውጥንቅጡ የወጣ ድርጅት ሆኗል። ይሄን ድርጅት ደግሞ ስለዚህ እነዚህ እነ ያሬድ እነ ጋሻ ሚዲያ የሚያደርጉት እስካሁን ዋን ዋይ አንድ ዳይሬክሽን ይዘው ሲጀለጡ ምናምን ነበር። አሁን ግን የሚዘግቡበት የዜና ትንታኔ የሚሰሩበት ሁላ የሳይበር ክፍል ሆኖ የሚሰሩበት ሁላ ስለጨነቃቸው ስለጠበባቸው አፋብኃም አላስጠጋቸው ስላለ ምንድነው እያሰቡና እያደረጉ ያሉት እስከሚከፋፈላቸው እስከሚያጠፉት ድረስ ደግሞ መከተው ላይ ናቸው። አሁን በቀጥታ መከተው ጋር ሄደው መርጅ ሆነዋል። እንግዲህ መርጅ ከሆኑ በኋላ እንዴት እንደሚላቀቁ ሁላችንም የምናየው ይሆናል። ግን አሁን ላይ በተለይ ያሬድ ሙሉነህ እግዚአብሔርን ሁሌም አይታችሁ ከሆነ ሜንስትሪም ጋር ስገባ ሁሌም ሳለ ያሬድ ሳልናገር ወርጃ አላውቅም። ለምን ያሬድን ልናገር የወደድኩበት ምክንያት ያሬድን በደንብ ስለማውቀው ነው። አንደኛ ከመረጃ ቴሌቪዥን ከኢትዮ 251 ጋር ሆኖ በሚሰራበት ሰዓት የዜና ትንታኔ በሚሰራበት ሰዓት ሰው ያላወቀው የበግ ለምድ የለበሰ ተኩላ መሆኑ በጣም አስቀያሚና አንገብጋቢ የሆነ ሰው ስለሆነ በዚህ ልክ የባንዳነት ጥጉን አሁን ደግሞ ከሚኒሊክ ከጣና ቴሌቪዥን ከነ አማረ ጋር ሆኖ እየሰራ ያለውን እንደ አማረ ትንሽ ቢወላውል እንኳን ምን አለ። በእርግጥ ከዝግጅት ክፍል ላይ አሁን ከጣና ቴሌቪዥን ለጊዜው ገለል አድርጎታል ይመስለኛል። አሁን ግን ቀጥታ መርጅ ሆነው ሄዶ ሸዋ ላይ ነው። ሸዋ ደግሞ መከተው አይጠቅምህም እያለ ነው። እነ መከተው እነ አበበ እነ መምህር ምን ተስኖት እንደው ምን ሆናችሁ ነው ግን? ቆይ እናንተ ብቻችሁን ምን የምትሰሩት ነገር አላችሁና? ኢትዮጵያ እኮ ትልቅ ሀገር ነች። ብሎም እንኳን አማራ በጣም ትልቅ ዲሞግራፊ ያለው ሰው ዲሞግራፊ ያለበት እንደገና ደግሞ በጣም ሂውጅ የሆነ ተረስተሪያል ያለበት ኤሪያ አማራ ክልል። ሁሌም እንደምናገረው መከተው በጣም የምንወድህ በጣም የምናከብርህ ያጣየን ህዝብ ከዛ ነፃነት ባርነት ውስጥ በትንሽ አመታት በሁለት በሶስት አመታት 12 ጊዜ የወደመችን ሀገር እንደ ሀገር አቁመህ ያስቀጠልካት ያጣየንና የሸዋሮቢትን ህዝብ ለነፃነት አየር እንዲተነፍስ ያደረግህ አንተ ነህ። እሱ ካድ ሀቅ አይደለም። ለዛ ነው አንተን ለመናገር ያልደፈር ነው ለመሳደብ ያልደፈር ነው ያለበትን ሁኔታ አሁን ላይ እያየን ገንዘብ እንደሚያተልል እያየን ግን ደግሞ ከገና ከአፋድ ጋር ተለጥፍክ ነው እንጂ እየሰራ ያለው ሁኔታ እናውቃለን በደንብ በቅርበት በኢንፎርሜሽን ስትሪሙ መሰረት። ግን እሱ ነገር አንተን እስከየት ያደርሳል? ከወንድሞቹ ጋር አብረህ ከቀራርበህ ማሰራበት ነገር ምንድን ነው? እስክንድር የት ሊያደርስህ ነው? በቃ ጌም ኦቨር። የት ያደርሳል እስክንድር? ስለዚህ አንድ እንዛዝላ የሆናችሁ አፋድ ጋር መለጠፋችሁ ነው። ስለዚህ ወጣት መልምል፣ አሰልጥን፣
አደራጅ፣ በይቅርታ ህዝብህንም ጓደኛህንም የትግል አጋርህንም ሰራዊትህንም ይቅርታ ጠይቅና ወደ ቤት ተመለስ። ቤትህ ያንተ ማን ነው ከተባለ ይታወቃል። አፋብኃ ያንተ ቤት ነው። ወደ አፋብኃ ተመለስ፣ እንፈልግሃለን። እንደሌላው ሰው ይሄ ያልተማረ ይሄ ጅልጥ ይሄ እንደዚህ ሆነ ይሄ ፊደል አልቆጠረ ብሎ መሳደብ የሚጠቅም ነገር አይደለም። በቃ ሚሊታሪ ሳይንስ ነው ታርጌቱ፣ ዛት ሴት ሚሊታሪ ሳይንስ። ፖለቲካል ሳይንስ ነው ታርጌቱ፣ ዛት ሴት ፖለቲካል ሳይንስ። ዶክተር ነኝ የሚሉ ሰዎችን ማያየናቸው እኮ ነው። የውሸት ዶክተሬት ይዘው እኮ ነው አገሪቱን እያበጣበጡት እያተራመሷት ያለ። እኔና ጓደኛዬ እኔ ፕሮፌሽናል ብሆን እኔና ጓደኛዬ እኔና ሰንበዴ አንድ ቦታ ላይ ተይዘን ወደ ማሰልጠኛ ብንገባ እሱም እኔም እኩል የስምንተኛ ክፍል ካርድ ተሰርቶን የሚሰጠን አስማቻ ሳንታ ተምራለህ የሚባል ባክግራውንድ እንኳን ሊታይልን አይችልም። ለተሰጠ እውነታው ይሄ ነው። ስለዚህ በሚሊታሪ ሳይንስ ላይ ስናየው አንዱ ሰው ከሌላኛው ሰው እኩል የሚሆንበት መንገድ ይሄ ነው። ታዲያ የሚያስብ በቁመትና በክብደት ተለክቶ ተመዝኖ የሚገባ ሰራዊት ጋር ነው ያለው። ስለዚህ እውነታው ሴንተር ኦፍ ማሱ የት ጋር ነው ያለ ከተባለ ከወንድሞቹ ጋር ሆን። በቃ አለቀ። አንድነት ብርታት ነው። አንድነት ኃይል ነው። ስለዚህ የነዛ የሶስቱ በሬዎች ነገር ነው። በቃ ለየብቻ ከመበላት የምትተርፉበት የምትድሩበት ማንም ሰው ሚዲያ ላይ ወይም ደግሞ ሳይበር ላይ ገብቶ የሆነ ኢንክሉዥን ቢሰጥ እሱ ሰው ወይ ለራሱ ቤኔፊት ነው ወይ ደግሞ ለመከፋፈል የሆነ ሴራ ከጀርባ ተሰጥቶታል ማለት ነው። አስመቻስ ግን እኔ አንዳንድ ሚዲያዎች አንዳንድ ሜንስትሪሞች እኩል ሁሉንም ሲዘግቡ እናያለን። ግን አንዱን ረፍ አንዱን ደግሞ እንደዚህ ሆነ የተሻለው ይሄ ነው ማጆሪቲ ያለበት የትኛው ነው? ያንተ ከነማን ትበልጣለህ? መከተውስ ንገረኝ፣ ከነማን ትበልጣለህ? ከኢንጂነር በልጠህ ነው? ከደሳሌ ሲያስብ ሸዋ በልጠህ ነው? እድሜ ሙሉን የእድሜ ዘመኑን በሙሉ ከውትድርና ሳይንስ እስከ ፖለቲካል ኢንዶክትሪኔሽን ውስጥ የሚሰራው ከጀነራል ተፈራ ማሞ በልጠህ ነው? ለአማራ ህዝብ ብሎ ከ14 ዓመት በላይ ዋጋ ከከፈለው ከህዝብ አንተ በልጠህ ነው? ኤርትራ በረሃ ተሰዶ ሲንገላታ ከነበረው ከህዝብ አንተ በልጠህ ነው? በትምህርት ባክግራውንድም ቢሆን አንተ በልጠህ ነው? ከነ ሳሙኤል አንተ በልጠህ ነው? ከነ ሀብቴ አንተ ከነ ምሬ ወዳጁ አንተ በልጠህ ነው? ወይ እንደነ ጸዳልና እንደነ ቆራጥ ሰራዊትን አስበላና ዘቆርጣችንን እንወቅ። ሌላ ምንም ነገር የለውም። ቀለው ነገር ይሄ። ስለዚህ መንገድህን አስተካክል ነው። መስማት ካለብህ መስማት፣ አሊያ ደግሞ ትበላለህ። በቃ ይሄ ምንም የሚያጠያይቅ የሚያነጋግር ጉዳይ አይደለም። አፋሕድ መድኃኒት ሚዲያ ሲቋቋም ዝም ብሎ አይደለም፣ ምክንያታዊ ነው። ስለዚህ ችግርን እየተናገሩ ችግርን እየተቀበሉ ችግር ካለበት እየተናገሩ ችግርን እየተቀበሉ አንተ ትንስ ተብሎ መኖሩን ለማንም ይጠቅማል ብዬ አስባለሁ። ያምነው ክረምት ዓመት እንደዋዛ ያለፈ የበዮች አለመሰማት ለተቢዎች ይበጃል የሚለው ነው ፋክቱ። ዛት ሴት ስለዚህ የ2017 ለ2018 የክረምት ዓመት ደግሞ ምቹና የተስተካከለ ዓመትና ክረምት እንዲሆን እናንተ ሁለታችሁ አንድ በቅርበት መስራትን መገናኘት አለባችሁ። እውነታው ይሄ ነው።